እግዚአብሔር እንደሰጠን ሁሉ እስክንረሳ ድረስ አንድ ቃል አለ። እሱን የሚያምን ሰው የዲያብሎስ መጫወቻ ያስታውስ። አሁን ሰው የሆነ ስጦታ ሰጥቶ በጣም ምነው ባልሰጠኝ እስክትይ ድረስ ሊያስታውስ አንድ ቃል አለ። ህልምን የሚያምን ሰው የዲያብሎስ መጫወቻ ነው። በመንፈሳዊ ህልምን የሚያምን ሰው የዲያብሎስ መጫወቻ ነው። ቶይ ፎር ዴቪል ነው የሚለው እንግዲህ እንደ አሻንጉሊት ነው። ምን ማለት ነው? መጀመሪያ ህልም ከሶስት መንገድ ነው፣ ከሶስት ነገር ነው የሚታየው። አንደኛው ከእግዚአብሔር በቀጥታ እግዚአብሔር የሚያሳየው ህልም አለ። ሁለተኛው ከስራ ብዛት ይታያል ይላል መጽሐፈ መክብብ ላይ። ህልም ከስራ ብዛት ይታያል። ሰው ከዋለበት ውሎ ካደገበት አስተዳደግ ምናልባት እዚህ ላይ ነው እነ ፍሮይድ በሆነ መልኩ ሊገቡ የሚችሉት ያው እነሱ ትንሽ ወደ አንድ ጉዳይ ላይ ብቻ አተኮሩበት እንጂ ማለት ነው። እና ከስራ ብዛት ይታያል ይላል ከሐሞት የሚለው የኛ መጽሐፍ ማለት ነው። ሶስተኛው ከሰይጣን ሊታይ ይችላል። ሰይጣን የእኛን ቶት አክሰስ ማድረግ አይችልም። ነገር ግን ቶት ፓተርናችንን ቀጥሎ የምናስበውን የምንውልበትን ነገር ላይ አስተዋጽኦ ማድረግ ስለሚችል ያንን ስናይ ኢንዳይሬክትሊ ህልሙ ላይ ሰይጣን አስተዋጽኦ ሊያደርግ ነው ማለት ነው። ስለዚህ ከነዚህ ከሶስቱ አንዱ ነው። ህልም እንግዲህ ትክክል ሊሆን የሚችልበት እድል 1/3 ነው ማለት ነው። በሃይማኖት ትምህርት ከእግዚአብሔር የሚታይበት ከስራ ብዛት ከውሎ ከኤክስፒሪየንስ ሊታይ ይችላል፣ ከሰይጣን ሊታይ ይችላል። ስለዚህ ህልም ላይ በጣም ዲፔንድ የሚያደርግ ሰው 1/3 ቻንስ ባለው ነገር ላይ ነው በጣም ዲፔንድ የሚያደርግ። አሁን ይህን ስል ምናልባት ብዙ ሰዎች እኔ ህልም አላይም ካየው ግን ጠባይ ሰው ህልም ጠባይ፣ ሁሉም ሰው ለራሱ ጠባይ ነው። አላይም እኮ እኔ በቃ በስንት አንዴ ነው የማየው ካየው ጠባይ ይላል ሁሉም ሰው። እግዚአብሔር ህልም ያሳያል? አዎ ያሳያል። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውለውም። አፍላ እንቅልፍ በሰው ላይ ወድቆ ሳለ ይላል። ሰው ተኝቶ እያለ እግዚአብሔር በህልም ሊናገረው ይችላል። ግን እግዚአብሔር በህልም የሚናገረው የግድ በህልም ብቻ መነገር ያለበት ነገር ሲሆን አንድ ምናልባትም ለአንድ ሰው እግዚአብሔር በህልሙ የሚናገረው አንዴ ብቻ ነው በህይወት ዘመን። በነገራችን ህልም ብቻ አይደለም፣ ትንቢት። ለምሳሌ ነቢያት በህይወት ዘመናቸው አንዴ ተናግረው ትንቢት ሊሞቱ ይችላሉ እንጂ ኮንቲኒየስ የሆነ ነገር ሁሉ ነገር ላይ ትንቢት ሲናገሩ አይሆኑ። ወደ ህልምም ስንመጣ በህልም ብቻ መነገር ያለበት። ለምሳሌ ፈርዖንን አስተኝቶ በህልሙ ነገረው። ፈርዖንን ተገልጾ ሊያናግረው አይችልም። አንደኛ ነፃ ፈቃዱን መንካት ነው፣ አያምንም ፈርዖን በእግዚአብሔር። ስለዚህ በሆነ መንገድ አሳየው። እንደዚህ በህልም ብቻ መነገር ያለባቸው። በራእይ የሚናገረው ደግሞ በራእይ መነገር ያለበት። ለምሳሌ ድንግል ማርያም ጌታ እንደምትወልድ ቅዱስ ገብርኤል መጥቶ ትጸንሻለሽ ትወልጃለሽ ብሎ ነገራት፣ በራእይ በመገለጥ ማለት ነው። በህልሟ ቢነግራት ኖሮ የዛሬው ህልም ደግሞ ጭራሽ አምላክ ትወልጃለሽ እንዴት አይነት ነገር ነው ልትል ትችላለች። ከጉዳዩ ክብደት አንጻር የግድ በመገለጥ መታየት ነበረ። በህልም አሁን ዮሴፍን ህፃኑንና እናቱን ይዘው ወደ ግብፅ ሽሽ ለማለት መልአክ መገለጥ መውረድ የለበት። ለሱ ደግሞ በራእይ በህልም ታየው ማለት ነው። ስለዚህ የግድ በህልም መነገር ያለበት አንገብጋቢ ጉዳይ ከሆነ በህልም እግዚአብሔር ያናግረናል። ሌላኛው ህልም ከታየ እንደ መጽሐፍ ቅዱሱ ህልም ከታየ ጥርት ብሎ ነው ይሄ የሆነ መስክ ላይ የሆንኩ ይመስለኛል፣ እየመጣሁም ይመስለኛል፣ እየሄድኩም ይመስለኛል የሚል ቬግ የሆነ ህልም የለም። እግዚአብሔር ካሳየ ጥርት አድርጎ ከነ ሴንቲሜትሩ ከነ ሜትሩ። ለምሳሌ ትልቅ ሐውልት አየው፣ ከላይ የወርቅ ነው፣ ቀጥሎ የብረት ነው፣ ቀጥሎ የሸክላ ነው፣ ቀጥሎ የእንጨት ነው። ሴንቲሜትሩን የሚታዩት ነገሮች ሁሉ ከሚታየው እንዳልሆኑ በእምነት እናስተውላለን። ምን ማለት ነው? አሁን ዓለማችን ላይ ያለው ተራራው፣ ዛፉ፣ ወንዙ እግዚአብሔር የፈጠረው ፍጥረት ሁሉ ሰውም፣ ሁሉም ነገር የሚታየው ነገር ማለት ነው ከማይታየው አምላክ የተገኘ ነው። ስለዚህ የሚታዩት ሁሉ ከማይታየው እንደሆኑ በእምነት እናስተውላለን ይላል። ይሄ ለእግዚአብሔር የተነገረ ቃል ነው። ምድር ላይ ያሉት ሰው ሰራሽ ነገሮች ደግሞ ስናያቸው ሰው የሰራቸው ነገሮች ሁሉ የሚታዩት ነገሮች ከማይታየው የሰው ማይንድ የተገኙ ናቸው፣ ወይም የሰው አእምሮ የተገኙ ናቸው። ምክንያቱም መጀመሪያ የሚያልቀው ጭንቅላት ውስጥ ነው። ምንም አይነት ዲዛይን፣ ምንም አይነት ስራ፣ ምንም አይነት ኮንስትራክሽን ቢሆን በአእምሮ ላይ ነው የሚያልቀው፣ ጥሩም ስራ መጥፎም ስራ ማለት ነው። ስለዚህ እኔ ልክ ሳይኮሎጂ ሲባል መጀመሪያ አእምሮ ላይ የሚመጣው የመጽሐፍ ቅዱስ ቃል ይሄ ነው። እሱ ስጦታ የሚገርመው አያስታውስም። አሁን ሰው የሆነ ስጦታ ሰጥቶ በጣም ምነው ባልሰጠኝ እስክትይ ድረስ ሊያስታውስሽ ይችላል። እንዴት ነው
የሰጠው ነገር እየተጠቀምክበት ወደድከው ልብስ እኮ አምሮብሃል ይሄ ነገር በጣም ተስማምቷል እያለ ያስታውሳል። የሆነ ጊዜ ገንዘብ አውጥተው የሆነ ሰው ረድተው አስተማሩት፣ ሁሌ እንዳስተማሩት ያወራል። እንደውም ነው ባላስተማሩኝ ወይ ደግሞ ያወጡትን ወጪ በከፈልኳቸው እስኪል ድረስ ሰዎች ያደረጉትን ነገር እያስታወሱ ያሸማቀቃሉ። ያዕቆብ ምን አለ? ማንም አንዳች ቢጎለው ሳይነቅፍ በልግስና ከሚሰጥ ከእግዚአብሔር ዘንድ ይለምን ነው። ትክክለኛ ስጦታ እንደሰጡ መርሳት ነው። ሰውየው ላይ ደግሞ የበላይነት ስሜት አለማሳየት ማለት ማዘን ጥሩ ነው፣ ግን ደግሞ የተሰጠውን ስጦታ ኢንጆይ እንዲያደርግ እድል መስጠት ያስፈልጋል። ዞር ማለት ያስፈልጋል። እግዚአብሔር በየቀኑ እየመጣ ስለምንተነፍሰው አየር ስለምንንቀሳቀሰው እንቅስቃሴ እንዴት ነው እግርህን እየተጠቀምክበት ነው በደንብ አይልም። በቃ ሰጥቶናል፣ አይምሮ ሰጥቶናል፣ ኦፐሬት እንድናደርግበት ነው የሰጠና ጥንቃቄ የሚያስፈልገው ሽባም ሊያደርጋቸው ይችላል አንዳንዴ የምናሳየው ሀዘኔታ እና እዛ ላይ ጥንቃቄ በጣም ማለት ምን ውስጥ ነው ያለውት እንዲሉ ማለት በጣም እንዲሰማቸው ሊያደርጋቸው ከሆነው በላይ ሊያደርግ ይችላል። ስለዚህ መርዳት ህልፕ ማድረግ ግን እዚህኛው ላይ ከፍተኛ ጥንቃቄ ማድረግ ያስፈልገዋል። ከኢምፓቲ ጋር ተያይዞ ለቅሶ ቤት ላይ ያው ሰው ለማጽናናት እንሄዳለን አይደለ? ሰው ያጡ ሰዎች ጋር ስናጽናና ግን አንዳንዴ ከማጽናናት ይልቅ የበለጠ ሀዘናቸውን ወይ እንዳይገልጹ ወይ ደግሞ እንዳናግዛቸው ሆነን እንመለሳለን። በማወቅም ባለማወቅም ምንድን ነው ማድረግ የምንችለው? እንደዚህ አይነት ሁኔታ ውስጥ የገቡ ሰዎች ጋር ስንሄድ ምን አይነት ማይንድ ሴት ነው ይዘን መሄድ ያለብን? ምክንያቱም በጣም መዘጋጀት ያለብን ይመስለኛል። ለቅሶ ለመድረስ ብለህ ዝም ብለህ የምትወጡ አይነት ነገር አይደለም። በተለይ የቅርብ ሰው ከሆነ የምታጽናናው ሰው ስራዬ ብሎ አስቦ መሄድ ያለብን ይመስለኛል። በመጀመሪያ ለቅሶ ቤት ስንሄድ እንደ ቴራፒስት ራሳችንን ባናይ ጥሩ ነው። የመጀመሪያው መፍትሄ እሱ። እንዴት? እነዚህ ሰዎች ያ የሚወዱት ሰው ከሞተባቸው ገና 1 ቀን 2 ቀናቸው ነው። መሞቱን ማምነው አልጨረሱ። ታይም የሚፈልግ ነገር ነው። ጉዳዩንም አድሬስ ማድረግ ላያስፈልግ ይችላል። ሄዶ ቤታቸውን ማጽዳት ብቻ ይችላል። ምግብ ማቅረብ ሊሆን ይችላል። ነገሩን እኮ ጉዳይ ማድረግ ራሱ ላያስፈልግ ይችላል። ማለት ገና ኢትስ ቱ እርሊ ጉዳዩን አድሬስ አድርጎ ታየው ተጽናና ብሎ ለመምከር በጣም እንደው አብሮ ማዘን ይሻላል። አብሮ ማልቀስ የተሻለ ነው። መጀመሪያ እንዲያለቅሱ እድል መስጠት፣ ሩም መስጠት ያስፈልጋል። እግዚአብሔርም አልከለከለም። ክርስቶስም እንደሚያስነሳው እያወቀ ለአልዓዛር አልቅሷል። ስለዚህ ለቅሶ የተፈጠረው አንዱ እግዚአብሔር ራሳችንን ኪውር የምናደርግበት መንገድ አድርጎ ነው የሰጠን ለቅሶ። ስለዚህ እነዚህ ሰዎች እግዚአብሔር ያልከለከላል እንባ ሰጥቷል። በሀዘን ጊዜ የሚወጣ እንባ የሚባል ሪሊፍ የሚሰጥ የሆነ ነገር አለ። ያንን እንዲያለቅሱ እድል መስጠት ያስፈልጋል። ከተቻለ አብሮ ማልቀስ፣ አብሮ ማዘን። በነገራችን ላይ እንዳዘንሽ ስታዝኝ ሰዎች አብረውሽ ማዘናቸውን ማየት የራሱ ትንሽ ያጽናናል። የኢዮብ ጓደኞች እዚህ ላይ በጣም ጥሩ ምሳሌ ይሆናሉ። ኢዮብ ሁሉ ነገር እንግዲህ 10 ልጆች ሞተውበት ሀብት ንብረቱ ወድሞበት በቁስል ተወርሶ ወድቆ ሲያዩ ይላል እንዳዩት አለቀሱ፣ ማቅ ለብሰው አብረውት አለቀሱ ይላል። ይሄ ቴራፒ ነው። ከዛ በኋላ ያደረጉት ነው ጥሩ ያሉ። ከዛ በኋላ ወደ ትራውማ መለሱት። ምንድነው ጀስቲፋይ ለማድረግ ሞከሩ። እግዚአብሔር ስለ ኃጢአት ነው እንደዚህ ያደረገብህ እንዴ እኔ ምን አደረኩ ይላል ኢዮብ። አይ አንተ እግዚአብሔር ብለው ብዙዎቹ ለእግዚአብሔር የምንጠቅሳቸውን ጥቅሶች ተናግረዋል። ሰዎች በጣም ፖኤቲክ ናቸው። ጓደኞቹ ከበው በጣም አሳመኑት። በቃ መጨረሻ ላይ በቃ አዋጥፍቼ ነው እንደዚህ የሆንኩት እስኪል ድረስ ኢዮብ ማለት ነው። በጣም የሚገርምሽ ግን ታሪኩ ሲያልቅ እግዚአብሔር መጥቶ እግዚአብሔርን ደግፈው ነው የተከራከሩት የኢዮብ ጓደኞች። ቁጣዬ በእናንተ ላይ ነዷል። ምን አግብቷችሁ ነው? አንዳንዴ እግዚአብሔር እንዲህ ለማድረግ አስቦ ነው እንዲያደርገው ብሎ በሰው ህይወት ላይ አስተያየት መስጠት አንችልም። እግዚአብሔር እንዲህ ላረግ ብዬ ነው እንዲያረግኩበት ሰውየው ላይ በለው ብሎ አላከም። ምን ለምን እንዳረገ የሚያውቀው እሱ። አብሮ ማዘን ይሻል ነበር እና እነሱ መጥተው አንተማ ብታጠፋ ነው እንጂ ያለ ምክንያትማ እንዲያረግህም ብለው በእግዚአብሔር ሳይድ ሆነው በመናገራቸው ቃላችሁ በእኔ ላይ ድፍረት ሆኗል ያለ ግን ማን መልክተኛ ያደረጋችሁ? ምን ለምን እንዳረጉ በምን ታውቃላችሁ? እና አንዳንዴ ለቅሶ የደረሰበት ድንገት አደጋ ቤተሰቡን ያጣ ወይ እንደዚህ የሆነ ምናምን ሲሆን እንዲያደርገው እኮ እንዲህ ብሎ አይባል። አብሮ ማዘን፣ ሀዘናቸውን መጋራት፣ እንዲያዝኑ ስፔስ መስጠት፣ ፋሲሊቴት ማድረግ እንደው ቢያንስ
ቤቱን ማጽዳት፣ ሌላ የሚያስፈልግ ነገር ካለ የማይሰራ አምፖል ካለ እሱ መቀየር ይሻላል። ልክ ነህ። ሩም መስጠት ማለት እሱ። ይሄም እርዳታ ነው። አታልቅሱ የሚሉትስ? በጣም ብዙ ሰው እንዳይወጣለት ሀዘኑ እንዳይወጣለት የሚያደርግ እንደ ድሮ እኮ በሀገራችንም አልቃሽ ነበር። አስለቃሾች ሰዎች ነበሩ ተቀጥረው በጣም በሚያራራ ግጥም። አሁንም በገጠሩ ኢትዮጵያ አለ። እኛ እዚህ ሰልጥነን ነው ግን ሰልጥነ ለእናንተ እንጀራ ከፈት። እንዴት ምንድን ነው በደንብ ያላለቀሰ ሰው ቴራፒ ብሎ ይመጣል እንጂ። በገጠሩ ግን በጣም በሚገርም ሁኔታ በግጥም ፎክሎር ፔፐሮች ብታይ በጣም የሚገራርሙ ግጥሞች፣ በማታውቂው ነገር የሰውየውን ጉዳይ እንድታለቅሽበት የሚያል ቀረርቶ ምንድን ነው ያመጣው? የጦርነት ትራውማን እንትን ለማድረግ ነው ማለት። ከጦር መልስ በጣም ትልቅ ትራውማቲክ ኤክስፒሪየንስ አድርገው ነው የሚመጡ። ጦርነት የሚጀምረው ጦርነት ሲያልቅ ነው ይባላል። ልክ እንዳለቀ የሚጀምር አለ። አንደኛ ወታደሩ ከጦርነት ሲመለስ ሌላ ሰው ሆኖ ሊመለስ የሚችልበት እድል አለ። ብዙ መከራ አለ፣ ብዙ ነገር አይቷል፣ ብዙ አሰቃቂ ነገር። ያንን አይረሳም። ቀረርቶ የሚባለው ነገር ነው አንዱ መንገድ። ለቅሶም ላይ ልብስ እያወጡ መጽሐፍ ቅዱስ ላይ የምትለብሰውን ልብስ ይዘው ሲያለቅሱ ነበር ይላል። ፎቶ ስለሌለ በድሮ ጊዜ እንግዲህ እቃቸውን ልብሳቸውን ነው ይዘን ልናለቅስ። ከዛ ስለዛ ሰው አሁን እናንተም በሳይኮሎጂ ምክር ስጡ ስትባሉ ስለሞተው ሰው ታቡ እንዲደረግ አይደለም ማለት እንዲወራ ሜሞሪ መጽሐፍ ቅዱስ ይህንን ነው ሲያደርግ የነበረው። እንዴት አይነት ሰው ነበረ? ስለ ወዳጄ ስለ ዮናታን ቅኔ ይቀኛለሁ ይላል ዳዊት። የሙሾ ቅኔ ስለ ሳኦል እንዴት ያሉ ያማሩ ነበሩ፣ ጀግኖች ነበሩ ብሎ ያሞግሳቸዋል። በዛ ሙገሳ ውስጥ እያደረገ ያለው ምንድን ነው? ትራውማውን እያጠፋ ነው። እና በለቅሶ ውስጥ በሀዘን ውስጥ እያንዳንዱ የሚደረገው ሰውየውን በደንብ እንድናስታውስ ቤተሰብ ተሰብስቦ እንዲያወራው። ወሬ ይቀይራሉ ሰዎች። አሁን ስለሞተው ሰው ሲነሳ ወሬ ወደ ሌላ ነገር፣ በተለይ ልጆች ላይ የሚፈጸም በደል ልነግርሽ አልችልም። ህፃናት አንደኛ እንዳይነገራቸው ይባላል። ሌላ ሰው ቤት ይላካሉ። እኔ ትዝ ይለኛል አጎቴ ሞቶ የእናቴ ወንድም የሆነ ሰው ቤት ሄደን 15 ቀን ቆይተን መተናል። በጣም ለልጅ አይነገርም ተብሎ ውጭ ሀገር ሄዳለች፣ ክፍለ ሀገር ሄዶ ነው ነገ ይመጣል። ልጆቹን ማሰቃየት ማለት ነው። በትክክል ነግረናቸው መቼስ ብንነግራቸው ወደ እግዚአብሔር ሄደ ነው። ትልቅ ሆኖም ቢነገረው ወደ እግዚአብሔር ሄደ ነው። ሌላ ምን ኤክስፕላኔሽን አለን ስለሞት? ቁጭ አድርጎ ያንን ኤክስፕላኔሽን ነግሮ አልቅሰው ጮኸው ከዛ በኋላ እንደኛ ይሆናሉ። ቁርጣቸውን ያውቃሉ። ህፃናትን እናሰቃያለን። በጣም ፕሮቴክት ያደረገ በትክክል መሰናበት እንዲችሉ አናደርግም። በትክክል እኛ የምናገኘው ሪሊፍ እንዲያገኙ እድል አንሰጥም። ስለዚህ ይሄ በጣም ከፍተኛ እንትን ነው። ስናጽናናም በቃ ምንም ማለት አያስፈልግም። እና ማገዝ፣ ቦታውን ቤቱን መጥረግ፣ ዝም ብሎ ካርታ ሲጫወቱ አምሽቶ ቁማር ተበላልቶ ከመሄድ ስለ ጉዳዩ እንደው ሳናነሳ ግን ሌላ ጉዳዮች ማንሳት እንደው እውነት ነው ነግርሽ ስለ ሟቹ ወይም ስለ ሀዘኑ እያወራ ሀዘን ከሚያማስል ሰው ሌላ ወሬ እያወራ ሰዎቹን ዲስትራክት የሚያደርግ ሰው የተሻለ ቴራፒ ሰጥቷቸው ማለት ስለ ጉዳዩ እያነሳ ከሚቆሰቁሰው ሰው በላይ ሌላ ትዝታ እያወራ ሳቅ የሚያመጣ ሰው የተሻለ ዲስትራክሽን። ስለዛም ሰው ሊሆን ይችላል እኮ ትዝታው ሌላ። ያኛው ግን ዲስትራክሽኑ ምንድነው? እሱ ወደ አምላኩ ነው ሄደው እኛንን እንጂ በቃ ለራስህ ዘንድ ተው፣ ስለሱ አታስብ የሚሉት አይነቶች ስትሰማቸው አጽናኝ ናቸው፣ ግን ስለሱ አታስብ የሚሉ ናቸው። እሱ አይረዳም ነው። ስፔስ መፍጠር ያልከውን በጣም ነው የወደድኩት። በጣም አሁን ሀዘን ላይ ሲሆን ሰው ሁሉ ነገር ነው የሚጨልምበት። ድንገት ነው ጠብቀኸው ምናምን ተዘጋጅተው ይመጣ ነገር አይደለም እና በጣም ብዙ ልንረዳባቸው የምንችልባቸው መንገዶች አሉ። እንዳልከው ቤቱን ማዘጋጀት ሊሆን ይችላል፣ የቀብር ስነስርዓቱን ማዘጋጀት ሊሆን ይችላል። በጣም ብዙ የሚረዳበት ሁኔታ አለና ሰው እዛ ጋር ቢያዘጋጅ ያንን ስፔስ ለሰውየው ለሀዘን ለሚያዘ ስለ ቤቱ ማሰብ እንዲያውቁም ለቅሶ እስኪያልቅ ድረስ በቃ ዝም ብሎ አርፎ እንዲያዝን ምን ተበላ ምን ተደረገ የሚለው ይሄ ራሱ ትልቅ ነገር በጣም ትልቅ ነው። ከአሁን በኋላ ሰዎች እንደዛ እንደሚያደርጉ ያው እድር እንደዚህ አይነት እንትኖች ያደርጋሉ። በጣም እንደ ጓደኛም በተለይ አሁን እኛ ያንገር ጀኔሬሽን ነን እሱ ነገር የማይገባን እና የሚገርምሽ እናት አባቶቻችን በጣም ጂኒየስ ናቸው ማለት በዲፎልት እንደዚህ አይደረግም። አንዳንዱ እኛ አንብበን ተምረን ምናምን የገባንን ነገር ነውር ነው።
በቃ ይሄ ነው ዊዝደም የሚባለው። ኖሌጅ እና ዊዝደም ልዩነቱ ይሄ ነው። ኖሌጅ ምናምን አጥንተን አንብበን ተምረን ምናምን የምናገኘው፣ ዊዝደም ግን በቃ እንዴት ነው እንትን ውስጥ ገንዳ ውስጥ መዋኘትና ውቅያኖስ ውስጥ መዋኘት ማለት ነው። ዊዝደም ውቅያኖስ ነው፣ እኛ ገንዳ ውስጥ ነው የሚዋኝ። እናት አባቶቻችን አረጋውያኑ በተለይ እንደዚህ ነው የሚሆነው ካሉ አሉ ገብቷቸዋል፣ ከህይወት ተምረዋል፣ ምን እንደሚያመጣ በጣም በቀላሉ እኛ አሁን እንደዚህ ዲስከስ የምናደርገው መከራ አይተን ፖድካስት እኮ ለእነሱ ነው መሆን ያለበት። ብዙ ነገር ይሉሻል። ልክ ነህ። የለቅሶ ስርዓታችን ሞደርን እየሆነ ነው ብለህ ታስባለህ? ሰው ማልቀሱ የሚከለከለው በዝምታ አንዳንድ ለቅሶች አጋጥሞኝ አይቻለሁ እና ይለያል ድባቡ ራሱ። በቃ ማልቀስ ነው የሚመስልበት፣ ብለህ በልተቀጥታ የምትወጣበት አይነት ነገር ሞደርኒቲ። በኋላ ግን እንዳልከው ደግሞ ስራ ለእናንተ ከፈተ ብለህ አማኝ እንጂ ያ ሰው ግን ሲነሳ ሰው ሲበተን ዞሮ ዞሮ ሀዘኑን ለመጀመር ወደኛ ይመጣል። ግን ፈረንጆቹ ይኸውልሽ አሁን ፈረንጆቹ ነው መቼስ የቀዳ ነው ከጥቁር ልብሷ ጀምሮ ከሌላውም ነገር ምናምን አብዛኛው ይሄ ቀነስ ያለ ሀዘን ከነጮቹ የቀዳ ነው። ነጮቹ ብዙ ባያለቅሱ ከዛ በፊት ብዙም ፍቅር የላቸው። እውነት ለመናገር እንዲህ ትስስር ያለ እንትን የላቸው። ገና ልጅ እኮ አመት እስኪሞላው እኮ አይታገሱም ለብቻው ክፍል ሲሰጡት። ስለዚህ በጣም ሴፓሬትድ የሆነ ላይፍ ነው። ዘግቶ በል ማህበረሰብ የሚባል አይነት ነው ህይወታቸው፣ አኗኗራቸው። አብረው እየበሉ እየጠጡ አይነት አይደለም። በጣም ኢንዲቪጁዋሊስቲክ ነው አፕሮቹ፣ አኗኗራቸው ከመጀመሪያው። ስለዚህ ለቅሶ ግልግል ነው አይነት ቶሎ ቀብሬ ልገላገል አይነት እና እዛው ማታውን ፓርቲ የሚያደርጉበት አይነት ነገር እና ስንቀዳ ወይ እንደነሱ ሙሉ የተለያየ ህይወት ኖሮን ቢሆን ኖሮ ብዙ አይጎዳንም ነበረ። እንደ ማህበረሰብ ተሳስረን አንዱ ከአንዱ ጋር እንደዚህ ሆኖ ኖሮ ለቅሶ ላይ ፈረንጅ ልሁን ስትል ሀዘኑ ፈረንጅ መሆን ያቅተው እና በጣም ከባድ የሚሆነው እሱ ይመስላል። በጣም ባይዘዌ ስለ ሞት ውልደት ነው በቤተክርስቲያን እንደዛ ነው የሚተረጎመው። ወይ በርዝዴይ ፎር ኢተርናል ላይፍ ወይም ለዛኛው ህይወት ተወለድክ ወደዛኛው ህይወት ነው። እንግዲህ እዛ ስንሄድ የምናከብረው በርዝዴይ ሞትንበትን ቀን ይሆናል አናውቅም። እዚህ ባለነው ሆነን ግን ስናየው ከባድ መስሎ ይሰማናል እንጂ የአንድ ትልቅ ቻፕተር ዘላለማዊ ቻፕተር የሚከፈትበት ማያልቅ ሊያው። ኦኬ ስለ ህልም ሳይኮሎጂ ላይ ስለ ህልም ሰፋ ያለ ቦታ ሰጥተው ያጠኑ ሰዎች አሉ። ከነዛ ውስጥ በጣም የሚታወቀው ሲግመንድ ፍሮይድ ነው። ህልም የሌሎች ነገሮች ኢንተርፕሪቴሽኖች ናቸው ወይም ትርጓሜዎች ናቸው ብሎ ያምናል። እሱን ለብቻው ወደ ጎን እናስቀምጠውና በእኛ ማህበረሰብ ውስጥም ህልም በጣም ከፍተኛ ቦታ ከሚሰጣቸው ነገሮች እንደሆነ አውቃለሁኝ። ሰዎች ህልም ሲያዩ በነጋታው ለማስፈታት ይሞክራሉ። እንደዚህ አይቼ እንደዚህ ሆኖ ምን ልሆን ነው ወይ ምን ማለት ነው የሚለውን ነገር ለማወቅ በጣም ይጥራሉ እና ከመንፈሳዊነት አንጻር ልታየው ትችላለህ። አይዶ ነው ምንድን ነው ስለ ህልም ያለው አረዳድ? ህልሞች ሁላ ትክክል ናቸው ወይ? ስለኛ ህይወትስ የሆነ ነገር ፕሪዲክት ማድረግ ይችላሉ ወይ? እንደዚሁም ደግሞ ከራእይና ከቅዠት ጋር ህልም ይመሳሰላል ወይስ ይለያያል? ምን ትለኛለህ እዚህ ላይ? ህልምና ራእይ እንግዲህ ራእይ ነቅተሽ የምታየው ማለት ሰው ሳይተኛ ነቅቶ ሰማይ ተከፍቶ የሆነ ነገር ከታየው ወይም መልአክ ተገልጾ ከታየው ምንም አይነት ሪቪሌሽን ከኖረ እሱ ራእይ ይባላል። ሳይተኛ ማለት ነው። ሳይተኛ በክሊር ማይንድ ከህልም ጋር። ህልም ግን ተኝተን የምናየው ነው።